ቴሌግራም በምከፍት ሰዓት ላይ ሜሴጅ አልካለኝ እያላችሁ በኮሜንት ላይ እየጠየቃችሁ ነው ያላችሁት። ዛሬ ለጥያቄያችሁ መልስ ይዤላችሁ መጥቻለሁ። እንደምታው ብዙ ሰዎች በቪዲዮ ላይ እየጠየቁ ነው ያሉት። ኮድ አልካለኝ፣ የኔም ስልክ አልካለኝ፣ እየዞረ ብቻ ነው የሚያስቸግረኝ፣ አንዳንዱ ገንዘብ ይጠይቀኛል እያሉ ነው። እንዴት ኮድ እንደሚልክላችሁ አንድ በአንድ በዚህ ቪዲዮ አሳያችኋለሁ ማለት ነው። እንደምታዩት ይሄን ቪዲዮ ለቅቄው ነበር። ይሄ ቪዲዮ ብዙ ተመልካቾች አሉት፣ ግን ብዙ ሰዎች ደግሞ ተመልካች እንዳለ ሁሉ ብዙ ሰዎች ደግሞ ኮድ አልመጣልኝ እያሉ ነው። እንዴት እንደሚመጣላችሁ ቀላሉ መንገድ አሳያችሁ። በመጀመሪያ ደረጃ ምን እናደርጋለን መሰላችሁ? ወደ ፕሌይ ስቶራችን እንገባለን። ፕሌይ ስቶር ላይ እንደገባን እዚህ ጋር ሰርች የሚለውን እንጫናለን። ከላይ ሰርች ባሩን ቴሌግራም ብለን እንጽፋለን። ቴሌግራም እንደምታዩት ይኸውና፣ ቴሌግራም እንደምታዩት የኔ ቴሌግራም የምጠቀመው ይሄ ነው። በመጀመሪያ ደረጃ የምናደርጋለን ይህንን ቴሌግራማችን ግዴታ አፕዴት ማድረግ አለብን። አፕዴት ግዴታ ማድረጋችሁን እንዳትረሱ። አሁን ቴሌግራም ሜሴጅ የሚልክላችሁ በሁለት መንገድ ነው። አንደኛው ቀጥታ ኤስኤምኤስ፣ ሁለተኛው ደግሞ ኮል ነው። አንዳንዴ ደግሞ ኢሜይላችሁን ካስገባችሁ በኢሜይላችሁ ይልክላችኋል ማለት ነው። አሁን እንደምታዩት ኢንስታል እያደረገልኝ ነው፣ አፕዴት እያደረገ ነው። ግን ቼክ ማድረጋችሁን እንዳትረሱ። የትኛው ቴሌግራም ነው የምትጠቀሙት? አሁን እኔ ይህን ቴሌግራም ነው የምጠቀመው። እንደምታዩት አሁን አፕዴት አድርጌያለሁ። ኦፕን እለዋለሁ። ኦፕን ስንለው እንደዚህ መጥቷል ማለት ነው። እዩት፣ እንደዚህ መጥቷል። አሁን ስታርት ሜሴጅ የሚለውን እንጫነው። እንደ አዲስ ነው የምንከፍተው። አሁን እዚህ ጋር ካንትሪ ይልናል። የምንኖርበት ሀገር ወይ ሲም ካርድ ያወጣንበትን ሀገር እንሞላለን። እኔ ያወጣሁት አሁን ዩናይትድ አረብ ኤምሬት ዱባይ ላይ ነው ያለሁት። ዱባይ አስገባለሁ። 971 የሚለውን ጫንና እዚህ ጋር ቁጥሬን አስገባለሁ። ቁጥሬን ካስገባው በኋላ እዚህ ጋር የቀስት ምልክቱን እጫናለሁ። የስ ስለዋለሁ። ለሰከንድ ያህል እንጠብቀዋለን። እየተሽከረከረ ነው ያለው። እኔው እያንዳንዱ ነገሮች ላሳያችሁ። አሁን እኔ ይህን ቴሌግራም በምከፍት ሰዓት ላይ ፓስወርድ አስገብቻለሁ። ያን ፓስወርድ ግዴታ ማስገባት አለብኝ። እዚች ጋር ይሁት ፓስወርድን እንዳስገባው ቀጥታ ከፍቶልኛል ማለት ነው። ይሁት እጅግ በጣም በቀላል መንገድ እንደዚህ ነው። ግን እምቢ ካላችሁ ድጋሚ ሌላ መንገድ አማራጭ ላሳያችሁ። እዚች ጋር አካውንት የሚለውን እንጫነው። ከፍ እናድርገውና አድ አካውንት ብለነው እንደ አዲስ ነው የምንከፍተው። ካንትሪ የሚለውን እንጫነው። ዩናይትድ አረብ ኤምሬት የምኖርበትን። እሺ አስገብቻለሁ። ቁጥሬን የስ እንለዋለን። እያሳያችሁ ነው ያለሁት እንዴት በጣም በቀላል መንገድ ሜሴጅ እንደሚልክላችሁ ነው። ብዙ ሰዎች አልካለ ምናምን። አሁን እዚህ ጋር እንደምታዩት ፓስወርድ ነው። ፓስወርድ ደግሞ ካልመጣ ፎርጌት ልበለው፣ አላውቀውም። ያው በዚህ ኢሜይል ላይ ይልክላል ብሎኛል። ኮንቲኒውም በለው በኢሜይል ነው። አሁን ይህ ኢሜይል እጅ ላይ ካለ ሜሴጅ ይልክልኛል። እንጠብቀው ለሰከንድ ያህል። ይሁት በዚህ ኢሜይል ይልክላል ብሎኛል። ከዛን አሁን ምን እናድርገው? ወደ ጂሜል አድሬሳችን እንግባ። ጂሜል አድሬስ ግዴታ መከፈት ወይ መኖር አለበት። እንየው፣ ወደ ላይ ከፍ እናድርገው። ጂሜል እሺ፣ እንየው። ያው እንደምታዩት ቴሌግራም ራሱ ኮድ ልኮልኛል 143739። እሺ 143739 እንየው። አሁን ፓስወርድ አስገባይልኛል። ስለማልፈልግ ስኪፕ እለዋለሁ። ኮንቲኒው። እንደምታዩት ቴሌግራም እጅግ በጣም በቀላል መንገድ ከፍቶልኛል ማለት ነው። እንደዚህ አድርጋችሁ ቴሌግራማችሁን መክፈት ትችላላችሁ። ሀሳብ አስተያየት ካለ ኮሜንት ላይ አስቀምጡልኝ። እምቢ ካላችሁ በሌላ ቪዲዮ ሌሎች መፍትሄዎችን ይዤላችሁ እመጣለሁ። 16 የእውቀትና ቴክኖሎጂ ቻናል